አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት ጋብዛለን። አሁን ኢብራሂምን ለማቃጠል ማገዶ ለቀማ ተጀምሯል። እያንዳንዱ ነገድ በርካታ ማገዶችን እንጨቶችን ሰብስቦ መከመርም ጀምሯል። በመጨረሻም ኢብራሂምን ለማቃጠል የተከመረው እንጨት ብዛት ትልቅ ተራራን አከለ። ከተለያዩ አጎራባች ሀገራት የኢብራሂምን አስከፊና ዘግናኝ ቅጣት ለመመልከት ወደ ባቢሎን ከተማ ሰው መጥቷል። እሳቱ መቀጣጠል ሲጀምር የእሳቱ ነበልባል በሰማይ በራሪ አዕዋፋትን እየጠበሰ ይጥላቸው ነበር። እንግዲህ በዚህ ውስጥ አሁን ኢብራሂም ሊገባ ነው። እሳቱ በጣም ከተፋፋመ በኋላ አይደለም ኢብራሂምን ለማስገባት ይቅርና ራቅ ብሎ እንኳን ወደ እሳቱ ድንጋይ ለመወርወር ነበልባሉ ፋታ አይሰጥም ነበር። ይህን ጊዜ ሸይጣን በሰው ተመስሎ መጣና አንድ መፍትሄ ሹክ አላቸው። እሱም መስፈንጠር በመጠቀም ኢብራሂምን ወደ እሳቱ ማስፈንጠር እንዳለባቸው ነገራቸው። ከዚያም ያ የተባለው መስፈንጠር ተዘጋጀና ኢብራሂምን ወደ እሳቱ ለመወርወር ማስፈንጠሪያው ላይ አስቀመጡት። ልክ ኢብራሂም እዛ ላይ ቁጭ ብሎ ሳለ ጅብሪል መጣና የምትፈልገው ነገር ካለ እኔ ልርዳህ፣ ከፈለክም እሳቱን ላጥፋለህ አለው። ኢብራሂምም አይ ዛሬ እርዳታን ከአላህ ብቻ ነው የምፈልገው ብለው መለሱለት። በመስፈንጥሩ ኢብራሂም ወደ እሳት ሲወረወር እዛ የተሰበሰበው ህዝብ ሁላ እሳት ትገባላችሁ እያለ ይዝትብን የነበረው ሰውዬ ቀድሞ ራሱ ገባ አይደል እያለ ማላገጥ ጀመረ። ነገር ግን በአላህ ልዕልናና በሁሉ ነገር ቻይነቱ እሳትን አንቺ እሳት ሆይ ኢብራሂም ላይ ቀዝቃዛና ሰላም ሁኝለት በማለት ትዕዛዙን አስተላለፈ። ከረጅም ርቀት በማስፈንጠሪያ ወደ እሳቱ የተወረወረው ኢብራሂምም ልክ እሳቱ ውስጥ ሲገባ ከላይ እሳት ሆኖ የታየውን ውስጡ እንደ ጀነት ሆኖ አገኘው። እሳቱ ተፋፍሟል። ህዝቡ በደስታ ራሱን አያውቅም። በመጨረሻም ኢብራሂም ሞቷል ብለው ሁሉም ተበታተኑ። እሳቱ ግን ይባስ እየተፋፋመ ነው። የኢብራሂም እናት ቁጭ ብላ የልጇን መጨረሻ በመጠባበቅ ላይ ሳለች ድንገት ከነበልባሉ ውስጥ ልጇን ኢብራሂምን ተመለከተች። ድምጿን ከፍ አድርጋ ኢብራሂም እኔ ወደ አንተ ልምጣ እፈልግሃለሁ፣ ጌታህን ለምንልኝና አንድ ጊዜ ልምጣ አለችው። ኢብራሂምም መንገድ እየጠቆማት ነይ በዚህች በኩል አላት። እሷም እየፈራች ትንሿን መንገድ ይዛ ወደ ልጇ ገሰገሰች። መሃል ከደረሰች በኋላም እሳቱ ሲንቀለቀል ስታይ ኢብራሂም ፈርቻለሁ አለችው። ኢብራሂም እናቴ እሳቱ እኮ አያቃጥልም፣ ዝም ብለሽ ነይ ሲላት እሳቱ መሃል ደረሰችና የአብራኳን ክፋይ በቅፏ አስገባችው። በሁለት እጆቿ አቅፋው እየሳመችው ፊቱን ትጠራርግና ዳግም ወደ ቅፏ ታስገባዋለች። ለተወሰኑ ሰዓታት አብራው ካሳለፈች በኋላ ኢብራሂምም ወደ ህዝቧ እንድትመለስ ያዛትና ለመመለስ ስትሞክር እሳቱን ይበልጥ ተፋፍሞ አገኘችው። ወደ ልጇ ዞራም ልጄ በጌታህ ይሁንብህ፣ ጌታህን ለምንልኝና አሳልፈኝ አለችው። ኢብራሂምም ዱዓ አደረገና እናቱን እንድትሻገር አደረገ። እናትየውም ልክ የእሳቱን መውጫ ጫፍ ላይ ስትደርስ ልጄ ሰላም ሁን ብላው ወጣች። በነጋታው የከተማይቱ ነዋሪ እሳቱ ጋር መጥተው ሲያጣሩ እሳቱ እንደነበር ነው፣ ምንም አልቀነሰም። በዚህ ሁኔታ ኢብራሂም ለ40 ቀናት እሳት ውስጥ አሳለፈ። በመጨረሻም እሳቱ ሲጠፋ ህዝቡ ግር ብሎ መጣ። በዚህ አጋጣሚ ነበር ኢብራሂም ከመጀመሪያ ውበቱ 70 እጥፍ ጨምሮ ከእሳቱ ሲወጣ የተሰበሰበው ሰው ሁሉ ሸይጣን መስሎት ያለው።
ኢብራሂም ሲከተላቸው እነሱ ሲሸሹ ሩቅ ከተጓዙ በኋላ አላህ እሱን አድኖት እነሱን አጠፋቸው። የኢብራሂም በእሳት 40 ቀን ቆይቶ በሰላም የመውጣቱ ነገር በተለያዩ ሀገራት ለዓመታት የሰው ልጆች መነጋገሪያ ሆኖ ከረመ። ኢብራሂም ምንም እንኳን የዳዋ ጥሪያቸውን አጠናክረው ቢቀጥሉም ሳራና ሉጥ ከተባሉ 2 ሰዎች በላይ ተከታይ ሊያፈሩ አልቻሉም ነበር። ኢብራሂምም ሚስቱ ሳራንና ሉጥን ይዞ ወደ ሌላ ሀገር ለመሰደድ ወሰነ። ከባቢሎን ምድር ብዙ ተጉዘው ፍልስጤም ደረሱ። በዚያ ዘመን ፍልስጤምን የሚያስተዳድረው የግብጽ ንጉስ ነበርና ሳራ የምትባል በጣም ቆንጆዬ ሴት በግዛቱ ውስጥ እንደምትገኝ በወሬ ደርሶት ወታደሮቹ እሷንም አብሯት ያለውንም ሰው እንዲቀርቡለት አዘዘ። ሁለቱም በወታደሮች ተከበው ወደ ቤተ መንግስት በመሄድ ላይ ሳሉ አንድ ነገር ተመካከሉ። ኢብራሂም ባሏ ነኝ ብሎ ከተናገረ ስለሚገድሉት ወንድሟ ነኝ ሊል ወሰኑ። ሌላው የአላህ ሥራ ነው ብለው ኢብራሂምን ወደ እንግዳ ማረፊያ አስገብተው ሳራን ለንጉሱ አሳልፈው ሰጡ። ኢብራሂምም ምን ዋነህ ተብሎ ሲጠየቅ ወንድሟ ብሎ በመመለሱ ከሞት ተርፏል። አሁን የሳራ እንግልት ከወደ ውስጥ በኩል ጀምሯል። ንጉሱ ሊተናኮላት ሲሞክርም ጌታዬ እኔ ባንተ ያመንኩ ሲሆን ከመጥፎ ነገር ሁሉ ባንተ ተጠበቃለሁ፣ ይህንንም ንጉስ እኔ ላይ ስልጣን አትስጠው እያለች አላህን ተማጸነችው። ንጉሱም እጁን ወደ ሳራ ሲዘረጋው እዛው በዘረጋበት እጁ ደርቆ ቀረ። ግን ያን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ሲጀምር ሳራም ይህ ንጉስ ከሞተ ወታደሮቹ እሷንም እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሱን እጅ ሲለቅለት ንጉሱ ከመጀመሪያው ጸያፍ ተግባር አልተማረም ነበር። ዳግም እጁን ወደ ሳራ ላከ። ሳራም እንደ መጀመሪያው ጌታዋን ተማጸነች። የንጉሱ እጅም በቦታው ደረቀ። ያን ጊዜ ንጉሱ በከፍተኛ ሁኔታ መጮህ ሲጀምር አሁንም ሳራም ይህ ንጉስ ከሞተ ወታደሮቹ እሷን እንዳይገድሏት ሰግታ አላህን ለመነችው። አላህም የንጉሱን እጅ ሲለቅለት ንጉሱ ከመጀመሪያው ውዳቂ ተግባር አልተማረም ነበር። ዳግም እጁን ወደ ሳራ ላከ። ይህን ጊዜ አላህ የንጉሱን መላ ሰውነት ፓራላይዝ አደረገው። ንጉሱም ዳግም ላይ ተናኮላት ቃል ገብቶላት አላህም ለቀቀው። ንጉሱም አገልጋዮቹን ጠርቶ ሰውናት ብላችሁ ሸይጣን ታመጡብኛላችሁ እንዴ? በሉ አንድ አገልጋይ ስጧትና ከዚህ አስወጡልኝ አላቸው። አሁን እነ ኢብራሂም 2 ሆነው የገቧትን ከተማ ከአገልጋይቱ 3 ሆነው ወጡ። በነገራችን ላይ ሳራ ምንም እንኳን ቆንጆ ብትሆንም መውለድ የማትችል መሃን ነበረች። ኢብራሂምም እድሜውን ዳዕዋ ላይ ብቻ በማሳለፍ እድሜውን ፈጅቶ ሸምገልገል ብሏል። ሳራ አንድ ቀን ኢብራሂምን አንተ እድሜ ገፍቷል፣ እኔም እንደምታየው መውለድ አልቻልኩም፣ ስለዚህ ይህችን አገልጋያችንን አግባትና ልጅ ውለድ አለችው። ኢብራሂምም ተይ ሳራ፣ እኔ እሷን ባገባ ትንሽ ቅናት ቢጤ ሊያገኝሽ ይችላል፣ በተለይ ደግሞ ልጅ ስንወልድ፣ እኔ ደግሞ አንቺን ምንም እንዲከፋሽ አልፈልግም ብሎ መለሰላት። ምንም እንደማይፈጠር አሳምነው በዚህም በጣም እንደምትደሰት በሚገባ ካስረዳችው በኋላ ኢብራሂም ሃጀር የተባለችውን አገልጋያቸውን አገባ። ከዕለታት አንድ ቀን ኢብራሂም ከሳራ ጋር በሚኖርበት ድንኳን አጠገብ ከሳራ ጋር ቁጭ ብሎ ሳለ 3 ወጣቶች መጡና ሰላም አሉት። እሱም ሰላምታቸውን መለሰላቸውና ወሬ ሳያበዛ አንድ ሙክት አርዶ ተባብሶ አቀረበላቸው። ኢብራሂም ምግቡን ካቀረበ በኋላ እጃቸውን ቢያይ ምንም ወደ ምግቡ አይዘረጉም። ይህን ጊዜ ኢብራሂም በልቡ ፍራቻ አደረ። ሊዘርፉኝ የመጡ ዘራፊዎች ናቸው ወይስ ሊገሉኝ ወይስ ሚስቴን ሊተናኮሉ ነው
እያለ ይጨነቅ ጀመር። ኢብራሂምም ምን ፈልጋችሁ ነው? እነማን ናችሁ? ብሎ ጠየቃቸው። ወጣቶቹም እኛ ከሰማይ የመጣን መላእክቶች ስንሆን ላንተ ልጅ እንደምትወልድ ልናበስርህና የሉጥን ህዝቦች ልናጠፋ ነው የመጣነው ሲሉት ኢብራሂም የሚያላግጡበት መስሎት በመገረም ይህ እንዴት ይሆናል? እኔ እኮ የጃጆው ሽማግሌ ነኝ አላቸው። እነሱም ይህ የጌታ ትእዛዝ ነው፣ እሱ ባሻው ነገር ላይ ቻይ ነው ብለው መለሱለት። ይህን ሁሉ ንግግራቸውን ስትሰማ የነበረችው ሳራ ከት ብላ ሳቀች። መላእክቱም ወደ ሳራ ይዞሩና አንቺም ኢስሐቅ የተባለ ነብይ ትወልጃለሽ አሏት። ሳራም በጣም በመገረም አፏን ይዛ ይህ ግን እንዴት ይታሰባል? ኢብራሂም እኮ የጃጀ ሽማግሌ ሲሆን እኔም መሃን ነኝ ስትላቸው መላእክቱም ምንም እንኳን ሳራ መሃን ብትሆንና ኢብራሂምም ሽማግሌ ቢሆንም አላህ ልጅ በቅርቡ እንደሚሰጣቸውና ያ ልጅም ወደፊት ነብይ እንደሚሆንም አክለው አረጋግጡላቸው እና መላእክቱም ጉዞ ወደ ሶዶማውያን ጀመሩ። በነገራችን ላይ ሉጥ ከኢብራሂም ከተለያየ በኋላ ሶዶም ወደ ተባለ ሀገር በመሄድ ዳዕዋ ማድረግ ጀምሯል። ይህንን ደግሞ በቀጣይ የምንዳስሰው ይሆናል።